ይሄ ቶሚ ከምትዩ ልጅ ጋር ተይዛችሁ ገደል መግባት ይችላልላችሁ። እሺ ትሰሚኛለሽ? የእናንተ ጉዳይ አይመለከተኝም። እሺ እንኳን መጥፋት ለምን ድፍት አይል? ምንድነው የሚያስቀባጥርህ? ያደረከው ነገር አለ አይደል? አንቺ እንደፈለግሽ ማሰብ ትችላለሽ። ከኔ ጋር ግን ከስራ ጉዳይ የሚያገናኝ ምንም ነገር የለም። ምክንያት አባት ይጥፋ። አትላላጥ። ሄድና እዛ ለማወቅ አውራ። አንድ ቀን ፊቴን ባዞርብህ ምን እንደምትሆን አውቃለሁ። እንግዲህ እስካሁን አንተ ጦርነቴን ነበር የምታውቀው። ከዚህ በኋላ ምን እንደማድረግ ታያለህ። የመጣ ይምጣ። ጠንከር በይ። በጠንከር ግዴታሽ እንጂ አማራጭሽ መሆን የለበትም። እሺ እናቴ፣ ነጠላ ልበስና እንሄዳለን። እስከዛ ቁጭ ብለሽ ጠብቂኝ። እኔም አብሬያችሁ ቤት ደስ ይለኛል። አንተማ ጓደኞች ጋር እኮ ከእነሱ ጋር ሄድ ነበረ። በቃ አሁን ከእናንተ ጋር ሄድ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ በእንግዳ ድራማ ክፍል 22 ተመልሰን መጥተናል። ሰላማችሁ ብዝት ይበልልን። አሁን ዛሬ ባያችሁት መሲ የማንን ፎቶ ነበረ ያየችው የሚመስላችሁ? አሁን እሷ በጣም ፈርታ እንደነበረ ይታወቃል። ከሄለን ጋር ያላትን ነገሮችና እሱ ደግሞ ጓደኛዋ አዲሱ ፍቅረኛዋ በፎቶ እንኳን የማታውቀው በድምጽ ብቻ የምታውቀውን ጓደኛዋ ልታገኘው ነበረ ቀጠሮ ይዛ፣ ግን ሳይሳካላት ቀረ። ሄለን የምታውቀውን ነገር ሁሉ ካልነገርሽኝ ከዚህ ቤት አትወጭም ብላ አስፈራርታታለች። እናም መሲ በጣም ተጨናንቃለች። ለሰውም መናገር ፈርታለች። ለማን ነው የምነግረው ብላ ብትጨናነቅም ግን አዲሱ ፍቅረኛዋ ብታማክረውም ምንም ነገር ቢሆን እንደምታሸንፍና ግን እሱን ስታየው መደንገጥ እንደሌለባት ተናግራለች። እናም አሁን መሲ በጣም ፈርታና አሁን ደግሞ ሄለን የሆነ ነገር ልታረገኝ ትችላለች፣ ቤተሰቦች ወይም ልታጠፋቸው ትችላለች ብላ በጣም ሰግታለች። ለጓደኛዋ እንኳን ለታዱም ለማማከር በጣም ስለፈራች እና ልትነግራት አልቻለችም። እና ቤተሰቦች አሁን የሜሲ ጓደኛ ፎቶ የላክላት ሰው ማንም ይመስላችሁ? የቤተሰቡ አባል መሆኑን እንዳወቀች ታውቃላችሁ። እናም ማንም ነው እናንተ የምትገምቱት? ያፌት ወይስ ቴዲ? እስኪ ቤተሰቦች በኮሜንት ስር የእናንተ ግምት ከድምፁን አውቃችሁ እስኪ ጻፉልንና እስኪ ኮሜንት ስር ላይ አስቀምጡልንና ሌሎችንም እንዲገምቱ እድል እንስጣቸው። እናው በዛሬው ክፍል በታየው በክፍል 22 የእንግዳ ድራማ በጣም ደስ የሚል እንደነበረ፣ እናም ሄለን ደግሞ ለቴዲ ሂዳ ልትጠይቀው ነበረ። ቶሚ የት ነው ያደረግከው? ያንተ እጅ አለበት ወይ ብላ ስትጠይቀው እኔ ምንም ነገር የማውቀው ነገር የለም ስለው ቶሚ ምን ያደርግልኛልስ እሱም ማክተው ብሏታል። እሷ ደግሞ እጅ ካለበት ግን ወየውልህ ብለዋለች። እሱ ደግሞ ከስራ ውጪ ስለምንም ነገር እንድታዋሪኝ አልፈልግም፣ እኔ በቅርቡ ላገባ ነው፣ ሙሽራ ልሆን ነው ብሏታል። ግን ሄለን ይህንን እውነት መስሎ አልታያትም። እሱ ግን የእውነቱን ነበረ ሲናገር የነበረውና አንተ እንደዚህ የምትሆን ከሆነ የማታውቃትን ሄለን ነው መሆንብህ ስትል ስትዝትበት እንደነበረም አይታችኋል። እናም አሁን ሄለን መሲ ከሆነ ፍቅረኛዋ እንዴት እንደምትሆን እናያለንና በቀጣይ ክፍል ምን ነገሮችን ይኖራሉ የሚለውንም ይታያል። እናም ቶም ማን እንደዚህ ያደረገው ይመስላችኋል? አሁን ያፌት በስልክ ሲያዋራ ስልኩ ወድቆ አግኝቼ ነው ያለው ልጅና ጣጣ ይዞብኝ እንዳይመጣ ብሎ ልጁ ስልኩ ወረውረዋለሁ ሲል ችግር የለውም እኔ እቀበልሃለሁ ብሎታል። ቤተሰቦች የያፌት እጅ ያለበት አይመስላችሁም? ለምን ሄለን ካላሳገደችው ቴዲም ካላሳገተው ማን ሊሆን ይችላል ብላችሁ ነው የምታስቡት? ባለፈው ያፌት ምን ሲል እንደነበረ ታውቃላችሁ? ይህንን ቤት የእኔና የእህቴ ልጅ ቤት ነው ሲል እንደነበረም ሰምተን ነበረ። እናም አሁን ጥርጣሬው ወዴት ሊሄድ ይችላል ብላችሁ ነው የምታስቡት? አሁን ሄለን በጣም ጨንቋታል። ማንን ይህንን ሊያደርግ ይችላል ብላ ተጨናንቃለች። ቴዲ ካላደረገው ማን ሊያደርገው ይችላል የሚል ስጋትም ገብቶባታል። እናም ያፌት ደግሞ ያንን ስልክ ልቀበል ብሎ እንደሄደ በዛ
አልተመለሰም። እናም የቶሚ ልጅ ደንግጦ አጎቴ አባቴ እኮ እስካሁን ስልክ አያነሳም ብሎ ሲናገረው አይ ደስ የሚል ነገር እየሰማሁ አይደለም ብሎታል። ያፌት ምን ሰምቶ ይሆን? ወይስ እሱ ነው ያገተው? ምንድነው የእናንተ ግምትስ? እስኪ እዚህ ላይ አስቀምጡልን። ኤልሺና መኩ ደግሞ ኤልሺ ለመኩ እንዲያግዛትና ሰዎችን እንደሚያስቸግሯት ጠይቀዋለች። እሱ ደግሞ አንቺ ምን አባሽ የራስሽ ጉዳይ ብሏት ነበረ። ሆኖም ግን እውነቷ ከሆነስ ብሎ ተከትሏት ሄዶ ነበረ። ተከትሏት ሄዶም ከሰዎቹ ጋር እንደተጣላና ግን ደግሞ ጥፋቱ የእሷ እንደሆነ አውቀዋልና እቤት ድረስ መጥተው ለቤተሰቦችሽ ነው የምናገረው ብሎ እያስፈራራት ነው። እናም መኩ እንዴት አንቺ እንደዚህ ከወንድ ልጆች ጋር እንደዚህ ታደርጋለሽ ብሎ እየተቆጣትም ነበረ። እሷ ደግሞ ምን አገባህ፣ እኛ ሀብታሞች እኮ እንደፈለግን መሆን እንችላለን፣ ብንፈልግ እንማራለን፣ ካልፈለግን ካልተመቸን ደግሞ አልተመቸንም ብላ ስትመልስለት እሱ ደግሞ ለቤተሰቦቿ እንደሚናገር ሲነግራት በጣም ድንግጥ ነበር ያለችው። እናም በብር ልትደልለው ብትሞክርም እሱ ግን አየይ እኔ ብር አልፈልግም፣ አንቺ እንደዚህ ይሆንሻለሽ፣ ለምንድን ነው ለቤተሰቦችሽ ማሳወቅ አለብኝ ብሎ እየነገራት እያለ በሩ ተንኳኩተዋል። ማን ይሁን ማንስ ይመስላችኋል? የምንስ ነገር ይዞ ሊመጣ ይችላል ከውጭ ያለው ሰው? እናም በሌላ በኩል ደግሞ መሲ በጣም ፈርታለች። ሄለን እስክመጣ ድረስ እያሰብሽበት ቆይ እና ሁሉንም ነገር እስካልነገርሽኝ ድረስ ከዚህ በት አትወጭም፣ እናም ቤተሰቦች ጋር አደጋ ላደርስ እችላለሁ ብላ አስፈራርታታለች። ለታዱም ሄለን ለታዱም እንድትከታተላትና እንድታውጣጣት ጠይቃታለች። ታዱ ደግሞ የሆነ ነገር እንዳለ አውቃለሁ፣ ሆኖም ግን መሲ ልትነግረኝ አልቻለችም ብላ ነበረ የመለሰችላት። እናም ቤተሰቦች አሁን ሄለን ለመሲ ምን ልታደርጋት ትችላለች ብላችሁ ነው የምትገምቱስ? ቶሚስ ማን ያገተው ብላችሁ ነው የምትገምቱት? የመሲ ፍቅረኛ ማን ነው? እስኪ በኮሜንት ስር አስቀምጡ። አዶናይ ደግሞ እያጣራ ነው። የአባቱ መኪና ማታ ማታ የሚያመጣውና ለኑኑ ያገቷትን ሰዎች መኪና ተመሳስሎበት ትንሽ ግራ ገብቶት ለማጣራት እየሞከረ ነው። ለቤሉልም ነግሮታል። እንዴት ሊመሳሰል ይችላል? የሆነ ነገር ሊኖር ይችላል ብሎ እናም እሱም የሆነ ነገር ለማድረግ እንዳሰበና አዶኒ ደግሞ እንደምታውቁት የድምፅ መቅጃ የነቶሚ ክፍል ውስጥ አስቀምጧልና ብዙ ነገር ሊያገኝ ይችላል። የሄደንን ጉድ ሊሰማ ይችላል። ወይስ እንደታዱ ጉድ ሊሆን ይችላል። የሚታወቅ ነገር የለም። እናም አሁን ኑኑ ደግሞ ከቤሉል ጋር ፍቅር የያዛት ነው የሚመስለው። በሙሉ አይኗ እንኳን አታየውም። ከአዶናይ ይልቅ ወደሱ እያዳላች እንዳለች ያስታውቃል። ሆኖም ግን ያበሽታ አለብሽ ስለተባለች ደግሞ ሙሉ ለሙሉ ልትቀርበው አልቻለችም። እና ኑኑ የማን ልትሆን ትችላለች ብላችሁ ነው የምታስቡት? የአዶኒ ወይስ የቤሉል? እስኪ ለቀጣይ የሚሆነውን ነገር ግምታችሁን አስቀምጡ። ለዛሬ የነበረን ቆይታ ይህንን ይመስላል። ወደዚህ ቻናል ለመጀመራችሁ ከሆነ ወደዚህ ኮሚኒቲ ለመቀላቀል ሳብስክራይብ፣ ኮሜንት፣ ሼር በማድረግ ቤተሰብ ይሁኑ። ይህንን ቻናል የአማርኛ ድራማዎችን አጠር አድርገን እናቀርብላችኋለን። ጥሩ ነገር እየተሰማኝ አይደለም። ቶማስ ለሰው ሳያሳውቅ ምንም ነገር አያደርግም። የአሁኑ ሁኔታ ግን እንግዳ ነው። ምን ማለት ነው አጎቴ? እንግዳ ስትል አጎቴ የሆነ ነገር ተፈጥሮ እየደበቀኝ አይደለም አይደል? አይ በጭራሽ እንደዛ አይደለም። ግን በቃ የሆነ ያገኘሁት መረጃ አለ። እሱ ላጣራና ወደ ቤት እመጣለሁ። እኔ እኮ ወጥቼ መጥቼ ላገኝ ነበር። አይ እኔ እስከ